በዙልሂጃ 10 ቀናቶች ውስጥ ጥፍራችሁንም ጸጉራችሁንም መቁረጥ አትችሉ። ሙስሊሞች ሆናችሁ ጥንቃቄ አድርጉ። በደም ሼር ኮፒ ሊንክ ዱት ሪፖስት አድርጋችሁ አንድ ሰውን ከስተቱ ብንመልስ እስከ መልካም አጅሩን አብረን እንካፈላለን። ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ኮሜንት ላይ ሰላዋት አውርዱ። እዚህ ሰሂህ ሐዲስ መሰረት እንደዚህ ብሏል። በዙልሂጃ 10 ቀናቶች ውስጥ ጸጉሩንም እንደዚሁም ጥፍሩንም ከሰውነቱ ላይም ምንም አይነት ነገር ማንሳትም መቁረጥ አይችልም። በአረፋ ቀን መስዋዕት እንደዚሁም ደግሞ ኡዱህያ መፈጸም የሚፈልግ ሰው ወይም ደግሞ ኡዱህያን የሚያደርግ ሰው ብለውናል። ኡዱህያ ወይም መስዋዕት ማድረግ ማለት ከአረፋ ሰላት በኋላ እንስሳዎችን ለአላህ ብሎ ማረድ ማለት ነው። አላህ የዙልሂጃን 10 ቀናቶች በአግባቡ ከሚጠቀምባቸው ባሮች አድርገን አሚን በሉ። በዙልሂጃ 10 ቀናቶች ውስጥ ጥፍራችሁንም ጸጉራችሁንም መቁረጥ አትችሉ። ሙስሊሞች ሆናችሁ ጥንቃቄ አድርጉ። በደም ሼር ኮፒ ሊንክ ዱት ሪፖስት አድርጋችሁ አንድ ሰውን ከስተቱ ብንመልስ እስከ መልካም አጅሩን አብረን እንካፈላለን። ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ኮሜንት ላይ ሰላዋት አውርዱ። እዚህ ሰሂህ ሐዲስ መሰረት እንደዚህ ብሏል። በዙልሂጃ 10 ቀናቶች ውስጥ ጸጉሩንም እንደዚሁም ጥፍሩንም ከሰውነቱ ላይም ምንም አይነት ነገር ማንሳትም መቁረጥ አይችልም። በአረፋ ቀን መስዋዕት እንደዚሁም ደግሞ ኡዱህያ መፈጸም የሚፈልግ ሰው ወይም ደግሞ ኡዱህያን የሚያደርግ ሰው ብለውናል። ኡዱህያ ወይም መስዋዕት ማድረግ ማለት ከአረፋ ሰላት በኋላ እንስሳዎችን ለአላህ ብሎ ማረድ ማለት ነው። አላህ የዙልሂጃን 10 ቀናቶች በአግባቡ ከሚጠቀምባቸው ባሮች አድርገን አሚን በሉ።